ሰላም ሰላም፣ እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዘበናይ ነኝ። ዛሬ ቆንጆ የሆነ ርዕስ አንስተን እናወራለን። ፀጉራችን ለምንድን ነው የማያድገው? ፀጉራችን እንዳያድግ የሆነበት በርካታ ምክንያቶች አሉ። ከዛ ምክንያቶቹን እያነሳን እንወያይበታለን። ምክንያቱም ፀጉራችን አንዳንድ ጊዜ ሳያድግ በነበረበት አለዛም ደግሞ ከነበረበትም እያጠረ የሚሄድበትንና ለምንድን ነው እንደዚህ አይነት ነገር የሚፈጠረው ነው የሚለውን ጥያቄ አብረን እንመልሳለን። ይህ ነገር ለእኔም ለእናንተም ለሁሉም ሰው የሚጠቅም ነው። ረጅም ፀጉር እንኳን የማይፈልግ ሰው ቢኖር በስታይል አጭር ፀጉር የሚወድ ሰው እንኳን ቢኖር ተፈጥሯዊ ፀጉሩን ተንከባክቦ መጠበቅ ይኖርበታል። እኛ ደግሞ በዚህ ቻናል ራሳችን እየተንከባከበን ፀጉራችንን አብረን እናሳድጋለን። ፀጉር እንዳያድግ የሚሆንባቸው ወሳኝ ነጥቦች አብረን እንነጋገራለን። ነጥብ ስንሄድ ፀጉር በፍጥነት እንዳያድግ የሚያደርገው ነገር ኬሚካል ነገሮችን እጅግ በጣም ማብዛት። ኬሚካል ነገሮች ስንል ሻምፖ እና ኮንዲሽነርን ጭምር ማለት ነው። ለምሳሌ ሻምፖ እና ከኮንዲሽነር ውስጥ በጣም በርካታ ኬሚካሎች ይገባሉ። ፕሮዳክቱን ለረጅም ጊዜ እንዲቀመጥ የተፈለገለትን ዓላማ እንዲሰራ ጽዳቱን በአግባቡ እንዲጠብቅ የሚያደርጉ ነገሮች በውስጡ ኬሚካል ጨምሮ ነው የሚሰሩት። እኛ በተደጋጋሚ በኮንዲሽነር በሻምፖ ፀጉራችንን ደጋግመን በምንታጠብበት ሰዓት እነዚህ ኬሚካሎች በትንሹም ቢሆን ፀጉራችን ላይ ጉዳት እያመጡ ነው የሚሉት። በአንድ በኩል ክሊን ያደርጋሉ፣ በሌላኛው በኩል ደግሞ ስለዚህ በየጊዜው ስንታጠብ ላያችን ላይ ሻምፖን ደጋግመን መታጠብ የለብንም። ፀጉራችንን መታጠብ ያለበት ወቅት አለ። በዛን ወቅት እንደ ፀጉሩ መቆሸሽ የፀጉራችንን ቅሉን ብቻ በሻምፖ እንታጠበዋለን። ፀጉራችን እዚህኛው ላይ አረፋው ብቻ ይበቃዋል። ሙሉ ለሙሉ የምናደርገው ሻምፖ ሙሉ ለሙሉ ፀጉራችን ሁሉ አይደለም ማድረግ ያለብን። የራስ ቅላችንን ለማጽዳት ከታች ቆዳችን ላይ ብቻ ካደረግን ቆዳችን በደንብ አድርገን ካጠብነው በቂ ነው የሚሆነው። በሚወርደው ውሃው ላይ ባለው ሻምፖ ብቻ ከላይ ያለው ረጅሙ ፀጉራችንን ማጠብ እንችላለን ማለት ነው። ስለዚህ እንደዛ ማድረግ ይኖርብናል። ብዙ ጊዜ ደግሞ ኮንዲሽነሮችንም ደጋግሞ ማብዛት በጣም ጉዳት አለው። እሱም ፀጉር እንዲሳሳና እንዲበጠስ የማድረግ ባህሪ ያለው። ሲበዛ የሚጎዱ ሻምፖና ኮንዲሽነሮች የሚስማማንን አይነት ከመረጥን በኋላ ግን ደግሞ ቶሎ አለመጠቀም። ምንም ያህል የሚጠቅም ነገር በስነ ስርዓት እንዲያበጥርልን ይረዳዋል። ምክንያቱም ፀጉሩ ውሃ ስላለው አይደርቅም፣ ይፍታታል። የተወሰነ ውሃ ላይ የተለያዩ ነገሮችን በመጨመር እንዲለሰልስልን ሁሉ ማድረግም እንችላለን በምናበጥር ሰዓት። ስለዚህ አበጣጠር ትልቁ ለውጥ ነው። ሌላው ማበጠሪያ ነው። ማበጠሪያ ምን አይነት ማበጠሪያ የምንጠቀመው? የኛ ፀጉር በጣም ዞማ ፀጉር አይደለም። እንደሚታወቀው ከርደድ ያለ የሚያምር ቴክስቸር ያለው ውፍረቱ የሚያምር ፀጉር ነው እኛ አፍሪካውያኖች ያለን። ይሄ የኛ የፀጉር አይነት መበጠር ያለበት ጥርሱ ሰፋ ያለ ሚዶ መጠቀም ይኖርብናል። በእርግጥ ከአንድ ሰው ፀጉራችን ሊለያይ ይችላል የተወሰነ ቢሆንም፣ ግን ማንኛውም ፀጉር መጀመሪያ ሲበጠር በጣም በቀጫጭን ሙሽጥ እንደዚህ በምናደርገው ሰዓት እኔ አልችልም በሱ ማበጠር። ተፍታቶ ለስታይል ካልሆነ በስተቀር በሙሽጥ ማበጠር በጣም ከባድ ነው። አንደኛ ይነቅለዋል፣ ሁለተኛ ደግሞ በጣም ነው የሚያመው። ስለዚህ በጣም ጎጂ ነው። ማበጠሪያችሁን የሚስማማችሁን የማበጠሪያ አይነት እና ፀጉሩን የማይነቅለው መሆን አለበት። ሁልጊዜ ስታበጥሩ ምን ያህል ፀጉር ማበጠሪያው ላይ ይወጣል። ማበጠሪያው ላይ የወጣውን ፀጉር በማየት ለእናንተ ማበጠሪያው ራሱ አንዳንዴ ስትለምዱት ማመሙን እያመማችሁት ብላችሁ የምታበጥሩ ከሆነ ለምዳችሁታል። መታመሙን በቃ ሳበጥር ያመኛል፣ ኦኬ ግን አንዴ ላበጥረው ብላችሁ ታበጥሩ ይሆናል። ነገር ግን ፀጉራችሁን እየጎዳችሁት ነው። እሱን በምን ማረጋገጥ ትችላላችሁ? ካበጠራችሁ በኋላ ማበጠሪያው ላይ የሚወጡ በርካታ ፀጉሮችን ማየት ይኖርባችኋል። ስለዚህ ያንን የበጣጠር አይነት መቀየር ይኖርባችኋል። የሚስማማችሁን የማበጠሪያ አይነት፣ ለእናንተ ፀጉር የሚስማማ አይነት የማበጠሪያ አይነት ሊኖራችሁ ይገባል። ርካሽ ናቸው። ብቻ ማሰብና ማዘጋጀት ብቻ ነው የሚጠበቅብን እና በደረቁ አለማበጠር። ሁለተኛው እሱ ነበር። አሁን ወደ ሶስተኛ የምናደርገው ቀለም ወይም ፐርም ነው። ሶስተኛ ላይ የምናወራበት ማለት ነው። ቀለም ወይም ፐርም በጣም ውበት አላቸው፣ ያሳምራሉ። እውነቱን እንነጋገር ከተባለ ፐርም የተቀባችሁ ሰዎች ታውቃላችሁ፣ ወይም የተቀባ ሰው
ስታዩ ፀጉሩ ቀንድን በስታይል ለማስያዝ ይታዘዛል። ያንን ቀለም እንዲመስል ያንን ከለር እንዲይዝ የሚያደርገው የተለያየ ኬሚካል በውስጡ አለ። ያ ኬሚካል በአጠቃላይ ፀጉራችን ላይ ነው የሚቀመጠው። ስለዚህ ፀጉራችን ይደርቃል፣ ይበጣጠሳል፣ በትንሹ ይበጣጠሳል። ምንም ነገር አስራችሁት ስተኙ ስታስይዙት በማበጠሪያ ላይ በምትታጠቡ ሰዓት ይወጣል ማለት ነው። ቀለምንና ፐርምን ማስወገድ ይኖርብናል ማለት ነው። ፐርምም እንደምታውቁት ነው ፀጉሩ ለጊዜው ያማረ የሚመስለን የፀጉሩን ምንድነው ተፈጥሯዊውን ወዙን ወይም ደግሞ የፀጉሩን ጥንካሬ ይበላውና ይህም በቃ ሙትት አድርጎ ለጥ እንዲል ያደርግልናል። ነገር ግን ያ በአጭር ጊዜ ውስጥ ሙሉ ለሙሉ የፀጉራችንን ጥንካሬውን በናቹራል መንገድ ያገኘው በተፈጥሮ ያገኘነውን ጥንካሬ ስለሚነጥቀው ፀጉር ባጭሩ ወዲያው ይጎዳል። መንከባከብም አይቻልም። ከዛ በኋላ ኦልሬዲ ሞቷል። ኦልሬዲ ያ እንክብካቤ ብታደርጉለትም አይቀበልም ማለት ነው። ስለዚህ ቀለምና አስፈላጊ ከሆነ እንኳን ቀለምና ፐርም የምትቀቡ ሰዎች በጣም በጥንቃቄ ፀጉራችሁን መያዝ ይኖርባቸዋል። ከነዚህ አይነት ምርቶች ራሱ በተፈጥሮ መልኩ ካሉ እንግዲህ ትንሽ ውድ ነው የሚሆኑት እንደዚህ አይነት ነገሮች። እንደው ግዴታ መጠቀም የሚኖርባችሁ ከሆነ የስራችሁ ሁኔታ በጣም አስቸጋሪ አይነት የፀጉር አይነት የሚኖራችሁ ሰዎች እንደዛ አይነት ፀጉር የሚኖራችሁ ከሆነ የሚኖርባችሁ ነገር ቢኖር በጣም ፕሮዳክቶቹን ማንበብ፣ በጣም በትንሹ ለመጠቀም ቶሎ ቶሎ ላለመጠቀም እንትን ማለት በጣም ተገቢ ነው። ምክንያቱም እነዚህ ነገሮች ለፀጉር ብቻ ሳይሆን ለጤናም ለህይወታችንም የሚያሰጉ ናቸው። ምክንያቱም ብዙ ጊዜ ፐርም የሚቀቡ ሰዎች ለካንሰር የመጠቃት አቅማቸው 45 ከመቶ ነው የሚል ነገር አንብቤያለሁ። ስለዚህ በጣም መጥፎ ነው እና እነዚህን ነገሮች መቀነስ ይኖርብናል። አንዳንዴ ሳናውቀው ነው ብዙ ነገሮችን የምናደርገው። ካወቅን በኋላ ግን ጥንቃቄውንም ጭምር አድርገን መጠቀም ይኖርብናል። አሁን ወደ አራተኛው እንሄዳለን። አራተኛ ላይ የምናገኘው እሳት ነው። እሳት ቶሎ ቶሎ እሳት መሰራትም ልክ እንደ ቀለምና እንደ ፐር እሳት ስለሆነ ይጎዳዋል ማለት ነው። ማድረቂያን ይጨምራል። አሁን እሳት ስንል ፍላይት አይረን አለ። ፀጉር ግዴታ መቆረጥ አለበት ተብሎ የሚታመነው መንታ ሲያወጣ ነው። መንታ ሲያወጣ በባለሙያዎች ተጠቅሞ መቆረጥ አንድ ነገር ነው። ባለሙያዎች እንኳን የማናገኝ ከሆነ እራሳችን እንደዚህ እንትን የሚሆነውን ፓርት መንታ የሆነውን ፓርት አውጥተን እያየን በጣም በትንሹ ያችን ፓርት ብቻ መውጣት እንችላለን። በጣም ከፍለን እያንዳንዷን የፀጉር ጫፍ እያንዳንዷን ስላችሁ አንዷን ዘላ ሳይሆን በጣም በትንሹን ከፍልና ያችን መንታ የሆነችውን ብቻ መቁረጥ እንጂ አይተን እሱን መንታ ከሆነ እንጂ ፀጉርን ያላግባብ ያድጋል በማለት ቶሎ ቶሎ በመቆረጥ በጣም አግባብ አይደለም። ይሄንን ማቆም ይኖርብናል ማለት ነው። አምስተኛ ላይ እንግዲህ ፀጉርን መቆረጥ ቶሎ ቶሎ ማቆም ይኖርብናል። አሁን ወደ ስድስተኛው እንሄዳለን ማለት ነው። ሌላኛው አስይዘን መተኛት። ለምሳሌ ፀጉርን አስይዞ መተኛት፣ ታጥቦ ማስያዝ፣ ዝም ብሎ በጣም ደግሞ ጨምቆ ማስያዝ፣ ጥብቅ ባለ ፀጉር ማስያዣ 2-3 እንደዚህ ቋጥሮ ማስያዝ በጣም ከባድ ነው። ስለዚህ ስድስተኛ ላይ የፀጉርን እንደዚህ በጣም ቋጥሮ ታጥቦ ያለምንም እንክብካቤ አስይዞ መተኛትን ማቆም ይኖርብናል። ምክንያቱም የረዘመውን ፓርት ነው የሚቆርጠው። ሰባተኛ ላይ የምንነጋገርበት ድርቀት ወይም ፀጉራችንን ማስራብ። ፀጉርን ማስራብ በጣም የማይመከር ነገር ነው። እኛ ውሃ ይጠማናል፣ ምግብ ይርበናል አይደል? ጀስት ልክ እንደዛው ፀጉራችን ህይወት ያለው ነገር ነው። ስለዚህ እሱም ቅባት ያስፈልገዋል፣ ፀጉር ትሪትመንቶች ያስፈልጉታል። ስለዚህ ፀጉርን ማስራብ አንዱ ፀጉር እንዳያድግ፣ ፀጉር እንዲረግፍ፣ በተለይ የወጣው ፓርት እንዲረግፍ፣ አዳዲሱም እንዳይበቅል የሚያደርገው ትልቁ ነገር ቢኖር ማስራብ ነው። ቅባት አለመቀባት። ቅባት በ2 ቀን 1 ቀን ወይም ቢበዛ በ3 ቀን 1 ቀን ቅባት መቀባት ይኖርብናል። ስምንተኛ ላይ ፀጉርን ስታይሎች፣ የፀጉር ስታይሎች። ይሄ በጣም በተለይ ፀጉራችሁን እንደዚህ በጣም ሙሽጥ አርጋ ለፊት ያለው ፓርት እንዳለ ፀጉሩ እየሸሸ ነው የሚሄደው። ምክንያቱም አጥብቀን ስንይዘው ከፊቱ ያለው የፀጉራችን መስመር ይወጣል ማለት ነው። ፀጉሩ ከፊት ለፊት እየተገነጣጠለ ከልም ያለው እንደዛው ይነቀላል። ምክንያቱም አጥብቀን ወደኋላ ሞሽጠን ስናስይዘው። ስለዚህ እነዚህ አይነት የፀጉር አያያዞች በጣም መቀነስ ይኖርብናል።
ዘጠነኛ ላይ የምንነጋገርበት ደግሞ ፀጉርን ሳይሸፍኑ መተኛት። ፀጉርን ሳይሸፍኑ መተኛት እጅግ በጣም ስህተት ነው። ምክንያቱም ሳትሸፍኑ ፀጉራችሁን የተኛችሁ ጊዜ ታዩታላችሁ ፀጉራችሁ እንዴት እንደሚሆን ማለት ነው። ሳንሸፍነው ስንተኛ ፀጉራችን አንደኛ እንደዚህ ሆኖ ነው የምንነቃው፣ ስንነቃ ተንጨባሮ ማለት ነው። ሌላው በምንተኛ ሰዓት በርካታ ፀጉሮች እንዲቆራረጡ እንዲበጠሱ ይሆናል ማለት ነው። በተለይ ረጅም ፀጉር ያላችሁ ደግሞ ላዩ ላይ ትተኙበታላችሁ፣ ይሳሳባል፣ ይበጣጠሳል ማለት ነው። አስረኛ ላይ ደግሞ የምንነጋገርበት ፀጉርን ቶሎ ቶሎ መታጠብ ማቆም ይኖርብናል። ፀጉርን ቶሎ ቶሎ ታጠብን ማለት በጣም በርካታ የሆነ ፀጉራችንን ወዝ በሻምፖ በኮንዲሽነር ያው በምንታጠብበት ሰዓት በሻምፖ እና በኮንዲሽነር ሊሆን ስለሚችል ሙልጭ አድርጎ ሊያወጣብን ስለሚችል ቶሎ ቶሎ መታጠብን መቀነስ ይኖርብናል ማለት ነው። ውሃ በራሱ ቶሎ ቶሎ በምንታጠብበት ሰዓት ውሃው የሚያደርቀዋል፣ በጣም ሙልጭ አድርጎ ወዙን የሚያወጣዋል። ቶሎ ቶሎ መታጠብ ደግሞ ስራ ነው የሚያበዛው። ከታጠብን በኋላ እንክብካቤ የማናደርግለት ከሆነ ደግሞ ማለት ነው። እንክብካቤ እንኳን ብናደርግለት ቶሎ ቶሎ መታጠብን ማቆም ይኖርብናል። በጣም በትንሹ ከተባለ ከ8 ቀን ወይም ከ1 ሳምንት በበለጠ ጊዜ እንጂ ከዛ ባነሰ ጊዜ ቶሎ ቶሎ አለመታጠብ፣ ከዛም ረዘም ያለ ጊዜ እስከ 2 ሳምንት ማቆየት ብትችሉ በጣም ጥሩ ነው። ስለዚህ ቶሎ ቶሎ መታጠብን ማቆም ይኖርብናል። 11ኛ እና የመጨረሻው ፀጉርን አለማበጠር። ፀጉርን ቶሎ ቶሎ አለማበጠር የራሱ የሆነ ተጽዕኖ አለው። ስለዚህ ፀጉር ቶሎ ቶሎ መበጠር ይኖርበታል። በተለይ ማታ ማታ በሚስማማን የማበጠሪያ አይነት፣ ቅድም መጀመሪያ ላይ እንደተነጋገርነው የማይነጨን የማይነቃቅል በፀጉር ማበጠሪያ ፀጉርን በየቀኑ አለማበጠር በጣም ትልቅ እንትን አለው። ምክንያቱም ፀጉራችን በየቀኑ መበጠር ይኖርበታል፣ ማሳጅ መሰጠት ይኖርበታል፣ እንዲነቃቃ እድገቱ እንዲፋጠን ያደርገዋል ማለት ነው። ትኝት ያለ ነገር እንዴት ነው ዝም ስንለው አንድ ጊዜ ታጥበን ሳምንት ሙሉ አስይዘ ነው የምንተወው ከሆነ ያ ተገቢ አይደለም። ስለዚህ አለማበጠራችንን ማቆም ይኖርብናል። 11ኛው እዚህ ላይ ያበቃል። ስለዚህ ቪዲዮአችን መጨረሻ ላይ ደርሰናል። ሁላችሁንም እስካሁን ስለነበረን ቆይታ እጅግ በጣም ነው የማመሰግነው። በሌላ ጠቃሚ ቪዲዮ እንገናኛለን። እዚህ ላይ ይጨመር ይሄኛው በጣም ገንቢ ነው የምትሉት ነገር ካለ ከታች ገንቢ አስተያየታችሁንም ከሆነ እታች ኮሜንቱ ላይ አስቀምጡልኝ። በሌላ ጠቃሚ ቪዲዮ ይዤ እመጣለሁኝ። ከእናንተ ግን ነባር ቤተሰቦችን እጅግ በጣም ነው የማመሰግናችሁ ስለምታደርጉልኝ ድጋፍ። አዳዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ኮሜንት እና ሼር፣ ይሄ ቪዲዮ ለሌላ ሰው እንዲደርስ ሼር በማድረግ ተባበሩኝ። በሌላ ጠቃሚ ቪዲዮ እመጣለሁ በሚቀጥሉት ቪዲዮዎች